ሁሉም ሰው አለቃ መሆን ይፈልጋል። አንዳንዶቹ ደግሞ ተከታይ መሆንን ይመርጣሉ። ግን አንድ ለየት ያለ የሰው ዘር አለ። እሱም አለቃ ለመሆን አይገፋም፣ ተከታይ ለመሆንም አይፈቅድም። እሱ የራሱ መንገድ አለው። እሱ ሲግማ ወንድ ነው። ሲግማ ወንድ ማለት በራሱ ሕግጋት የሚመራ ከማንም ሰው ይሁንታን የማይጠብቅና በዝምታው ዓለም የሚያሸንፍ ሰው ነው። ዛሬ በዚህ ቪዲዮ የሲግማ ወንድን 8 ድብቅና ጠንካራ አስተሳሰብ በዝርዝር እንመለከታለን። አንደኛ፣ ብዙ ሰዎች ብቸኝነትን እንደ ድክመት ያዩታል፣ ይፈሩታል። ሲግማ ወንድ ግን ብቸኝነትን እንደ ሀብት ይቆጥራል። ምክንያቱም በብቸኝነት ውስጥ ራሱን ያገኛል፣ በብቸኝነት ውስጥ ይማራል፣ በብቸኝነት ውስጥ ይጠነክራል። ሲግማ ወንድ ብቻውን መሆን አይፈራም፣ ምክንያቱም ከራሱ ጋር ተግባብቷል። ሁለተኛ፣ ሲግማ ወንድ ከመናገር ይልቅ መስራት ይቀድማል። ሲግማ ወንድ ስለ እቅዱ አይናገርም፣ ውጤቱን ግን ያሳያል። እሱ ጥቂት ቃላት ይጠቀማል፣ ግን ትልልቅ ስራዎችን ይሰራል። ዝም ይላል፣ ግን ሁሉንም ነገር በጥንቃቄ ይታዘባል። ሰዎችን ያጠናል፣ ከሁኔታው ይማራል። ለሱ ዝምታ ትልቁ መሳሪያው ነው። ሶስተኛ፣ ከማንም ማረጋገጥ አይሻም። አብዛኛው ሰው በሌላዎች ዘንድ ተቀባይነትን ለማግኘት ይለፋሉ፣ እዩኝ ይላሉ። ሲግማ ወንድ ግን ይሄን አያስበውም። እሱ ለራሱ የሚሰጠው ግምት ከማንኛውም ጭብጨባ በላይ ነው። ውስጡ እንዲህ ይለዋል፣ እኔ ማን እንደሆንኩ አውቃለሁ። ይህ በራስ መተማመን ደግሞ የማይበገር ኃይል ይሰጠዋል። አራተኛ፣ ግልጽ ዓላማ አለው። ሲግማ ወንድ በዘፈቀደው አይኖርም። እሱ የቆመለት ትልቅ ዓላማ አለው። በየቀኑ ለዚህ ዓላማ ይተጋል። በየቀኑ ራሱን ያሻሽላል። ከሰው ጋር ከመወዳደር ይልቅ ትላንትና ከነበረው ማንነቱ የተሻለ ለመሆን ይጥራል። ምክንያቱም እሱ ያውቃል፣ እኔ ስቀየር ዓለምም ይቀየራል። አምስተኛ፣ የማይናወጥ በራስ መተማመን። የሲግማ ወንድ በራስ መተማመን ጩኸት የለበትም፣ አይፎክርም፣ አይመካም። ግን አረማመዱን ተመልከቱ፣ አይኖቹን ተመልከቱ። ሁለንተናው ይችላል የሚል መልእክት ያስተላልፋል። ስድስተኛ፣ ጥራት እንጂ ብዛት አይመርጥም። ሲግማ ወንድ ሁሉንም ሰው ወዳጁ አያደርግም፣ ጓደኞችን በጥንቃቄ ይመርጣል። ቁጥራቸው ጥቂት ግን እውነተኛና ጠንካራ የሆኑ ጓደኞች አሉ። ለሱ ከብዙ የማይረቡ ሰዎች ይልቅ ጥቂት ጥራት ያላቸው ሰዎች ይበልጡበታል። ሰባተኛ፣ ፈጣን እርምጃ ይወስዳል። ሲግማ ወንድ እድል እስኪመጣ አይጠብቅም፣ እድል ይፈጥራል። ፍርሃት ቢኖር እንኳን እርምጃ ከመውሰድ ወደ ኋላ አይልም። ችግር ሲገጥሙት አያማርርም፣ ይፈተዋል እንጂ። እሱ የወሬ ሰው ሳይሆን የድርጊት ሰው ነው። ስምንተኛ፣ በዝምታ ያሸንፋል። ሲግማ ወንድ ስኬቱን አያወራም፣ በዝምታ ይገነባል። ነገር ግን ውጤቱ አንድ ቀን አደባባይ ይወጣል፣ ሁሉንም ያስደንቃል። እሱ በጨለማው ሰርቶ በብርሃን የሚገለጥ ድንቅ ሰው ነው። ሲግማ ወንድ እንዲህ ይላል፣ እኔ ከማንም ጋር አልወዳደርም፣ እኔ የምወዳደረው ከራሴ ጋር ብቻ ነው። እውነተኛ የሚመነጨው ከውስጥ ነው እንጂ ከሌሎች ሰዎች እውቅና አይደለም። አንተስ በውስጥ ሲግማ አለ? ይህ ቪዲዮውን ከወደዳችሁት ላይክ አድርጉ፣ ኮሜንት ላይ ሀሳቡን ያጋሩ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።